የሆነ ነገር ብትሆን እች ልጅ የሚጸጽታችሁ እናንተ ናችሁ። ዛሬ ዝም ብላችሁ የምትሰሟት ነገር፣ ዛሬ ዝም ብላችሁ የምታሳልፏት ቀን፣ ዛሬ ዝም የምትሏት ጊዜ ዋጋን የምታስከፍላችሁ ነገ ልጄ ትላላችሁ እያንዳንዳችሁ። እሺ ስለዚህ ፕሊዝ እነ ሩታ በደንብ መጣራት አለባቸው። በደንብ አካውንታቸው ምን ያህል ብር እንደገባ ሰሞኑን ይፈተሽ፣ በፖሊስ ይያዙ። ከምሬንም ነግራችሁ ያለዛ ሄርሜላን አናገኛትም። የሄርሜላ ሳቅ፣ የሄርሜላ ፈገግታ፣ የሄርሜላ ጨዋታ፣ የሄርሜላ ከምሬንም ነግራችሁ እነዚህ ልጆች ከታሰሩ ግዴታ ብራቸውን መልሰው ቢሆን የሆነ ነገር ያደርጓታል። ገባችሁ አይደለ? ያለዛ ግን መጫወቻ ነው የምትሆን። የማንም መጫወቻ፣ የማንም ዘልዛላ፣ የማንም ሰካራም፣ የማንም አጫሽ መጫወቻ የምትሆን። ለምንድን ነው እንደዛ የምታደርጉ? ቤተሰብ እንዴት ናችሁ? አሁን ደክሞኛል፣ ግን የሆነ የሰማሁት ነገር አለኝ። በጣም ነው የሚያሳዝነው። ሄርሜላን እንግዲህ አንድ የሚወዳት የውጭ እንትን ነበረ ሰው ማለት ነው እና ሮቤል ከዛ ሰው ጋር እንትን ተብሎ ወደ $200,000 ተቀብሎ ለሄርሜላን 2 ሳምንት ያን ሰውዬ ሩም ይዞ እንደፈለገ ሊጫወትባት ለሱ ሰጥተውታል። አያሳዝንም ይሄ ነገር? ሄርሜላ ላይ እንደዚህ መጫወት፣ ሄርሜላ ላይ እንደዚህ ሴራ መስራት፣ ሄርሜላ ላይ እኔ እግዚአብሔር እኔ እንጃ ምን ብዬ እንደምገልጽላችሁ ራሱ አላውቅም። ከምር ጭራሽ $200 እሷን አሳልፋችሁ ትሰጧታላችሁ። $200 አሳልፋችሁ ትሰጧታላችሁ። እየሰደባችኋትም እኮ ያን ያህል $1 እኮ ታገኙ ነበረ። 2 ሳምንት ሳይሞላት ሄርሜላ አትለቀቅም። የሩታ ቤተሰብ ሩታ ምናምን ፈርተው አሁን ማለት ነው ገባችሁ? ሩታ ፈርታለች። የሄርሜላን ቤተሰቦች ፈርታ ልጁን ስትጠይቀው የተዋዋል ነው እንደዛ ነው። ከዛ ውጭ አንሰማሽም አለ። ሮቤል ደግሞ ሩታን አስጠነቅቅሻለሁ፣ እስኪ አንድ ነገር ስሚ፣ ለምን ትወጫለሽ? ለምን ታገኛቸዋለሽ? ለምን እነሱ ጋር ታወሪያለሽ? ምናምን እያላት ነው ያለው። ገባችሁ አይደለ? ዴብ የገባበት ለዚህ ነው። ዴብ ከሩታ ጎን የሆነ ለዚህ ነው። ሩታን ውሸታም ተብላ ሩታ የሆነ ነገር እንደዚህ አድርጋታለች፣ በድላታለች፣ እንደዚህ አድርጋታለች ተብላ ሩታ ላይ የሆነ ነገር እንዳይጥሉባት ሩታ ንጹህ እንድትመስል ነው ዴብን እንደማን ብለው ያስገቡት። እዚህ ላይ ዴብም አለበት፣ ብር ተቀብሏል አብሮ እሱ ማለት ነው። ገባችሁ አይደለ? ስለዚህ የሩታ ቤተሰቦች ማለት የሄርሜላ ቤተሰቦች መያዝ ያለባችሁ በስነ ስርዓት። እግዚአብሔርን እምላችሁ ልጃችሁ የሆነ ነገር ከሆነች በኋላ እኔ እንጃ በህይወትም ትኑር በምንም ትኑር እንደፈለገ አድርጎ ሰውየው እንደፈለገ እያጨሰ የውጭ እንትን 10 ሱስ ያለበት ሰው እንደፈለገ እያጨሰ እንደፈለገ እያደረጋት የሆነ ነገር ብትሆን እች ልጅ የሚጸጽታችሁ እናንተ ናችሁ። ዛሬ ዝም ብላችሁ የምትሰሟት ነገር፣ ዛሬ ዝም ብላችሁ የምታሳልፏት ቀን፣ ዛሬ ዝም የምትሏት ጊዜ ዋጋን የምታስከፍላችሁ ነገ ልጄ ትላላችሁ እያንዳንዳችሁ። እሺ ስለዚህ ፕሊዝ እነ ሩታ በደንብ መጣራት አለባቸው። በደንብ አካውንታቸው ምን ያህል ብር እንደገባ ሰሞኑን ይፈተሽ፣ በፖሊስ ይያዙ። ከምሬንም ነግራችሁ ያለዛ ሄርሜላን አናገኛትም። የሄርሜላ ሳቅ፣ የሄርሜላ ፈገግታ፣ የሄርሜላ ጨዋታ፣ የሄርሜላን ቀልድ አናገኘውም። ሄርሜላን የምትወዱ ሄርሜላን የምታከብሩ ለሄርሜላ የምትጨነቁ ሰዎች ሸር እያደረጋችሁ ለሁሉም እንዲደርስ አድርጉ። ይሄ ነገር ገባችሁ አይደለ? ዴብ እዚህ ውስጥ ብር ስለተከፈለው ነው ትናንት ለሩታ ጎን ሆኖ ሩታን እንደዚህ ነው ልጄ በልጇ ምላለች ምናምን። መቼ ነው ልጇ ስትምል የሰማናት? መቼ ነው በልጇ የማለች? ሩታ ሲጀመር ከሃዲ አይደለች እንዴ? እንዴት ነው እንትን የምትለው? እንዴት ነው ልጄ ይሙት ምናምን ስላለች የሚሞትን ሆነ ምናምን በቃ እንዴ? ሮቤል እኮ እሷን እኮ ምን እንደምናረጋት እናሳያቸዋለን እኮ ነው ያለ። እንደ በግ እንደ ፍየል እኮ ነው የሸጧት አይደል እንዴ? በግና ፍየል ይታረድልኝ ተብሎ እንደሚሸጠው ሁሉ እሷን ደግሞ እንደፈለክ አርግልኝ ብለው እኮ ነው የሸጡት። ለምንድነው ዝም የሚባለው? ለምንድነው አብርሽን የምትሰሙት? አብርሽ ደንዝዟል። ሲጀመር አብርሽ ደንዝዟል። ምንም አይሰማም። ደንዝዟል። አደንዝዘውታል። ሩታ ጋር ቀን በቀን ይገናኛል። እንደዚህ ነው መፍትሄ መፈለግ ሲገባህ እሷ ጋር እየተገናኘህ የፈለከውን ነገር ትላለህ። እሷ ጋር የምትገናኝበት ምንድነው መፍትሄው? እሷ እኮ ብሯን ተቀብላለች አይደል እንዴ? ቀኑ እስከሚደርስ ነው ቀኑ እንትን እያሉ ያሉ። ዛሬ 7 ቀኗ ነው። ገባችሁ? 1 ሳምንት ስቃይ ገና አለባት። ከዛም በኋላ ትውጣም ፈጣሪ ነው የሚያቀላት። በዚህ ከቀጠለ እንደዚህ እንትን ካላችሁ 1 ሳምንት ይቀራታል ገና። ሄርሜላ የምታየው ስቃይ፣ ሄርሜላ የምታየው ፈተና፣ ሄርሜላ የምታየው እኔ እንጃ አላቅም። ምን ብዬ እንደምነግራችሁ ራሱ አላቅም። እኔ በጣም ነው የተሰማኝ። በጣም ነው እያለቀስኩ የቆየሁኝ ከምር በጣም ማለት ነው። እና ይሄ ነገር በሴት ልጅ እንደዚህ የሚደረገው ለምንድን ነው? የሴት ልጅ ፈተና ለምንድን ነው የሚበዛው? ሴት ልጅ ለምንድን ነው እሷ አልፈልግሽም ማለት እንጂ እሷ በግዴታና ከኔ ቤት ካልገባህ ብላ ጎትታ አይደለም ያወጣችው። እሺ ፍቅር ይዞት ነው እሷ ጋር የቀረበው። ገባችሁ አይደለ እንዴ? ገባችሁ?
ስለዚህ ፕሊስ 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 እነ አቤል እንደውዬ ነግሬዋለሁ። ማርቲ አሁን ላይ ያለችበት ሁኔታ በጣም ነው እንትን የሚለው። ወንድሟ እናቷ በጣም በቃ ታመዋል። እንዴት በስስት እንደሚያዋት አብዛኞቻችሁ መጀመሪያ ነበር እሰይ ደግ አደረጉ መጀመሪያ ልጃቸውን በስነ ስርዓት ያሳድጉ ምናምን ትላላችሁ። ስለሷ ቤተሰብ አስተዳደግ የት አባታችሁ ታውቃላችሁ? እናንተ የት ታውቃላችሁ? ሩታን ቤተሰብ አሳደጋት ልትባል ነው ልከስከስ ስድ ማለት ነው። ሩታ እንኳን ቤተሰብ አሳድጓታል፣ ቤተሰብ እንደዚህ አድርጓታል፣ የቤተሰብ እንትን እንደዚህ እንትን ውላለች ምናምን ልትባል ነው። ስንት ስቃይ እንደምታይ ሄርሜላ ብታቁ እኔ ምን ብዬ ልንገራችሁ? ምን ብዬ ብነግራችሁ ይሻላችኋል? ለሄርሜላ የምትጨነቁ ለሄርሜላ የምታዝኑ ሰዎች ፕሊስ ድረሱላት። ከምሬ ነው የምነግራችሁ። እች ልጅ የሆነ ነገር ከሆነች በኋላ ጸጸቱ ከባድ ነው። ማርያምን ይጸጽታችኋል በጣም። ስለዚህ አሁን ላይ ድረሱላት። አሁን ላይ ያለውሽ በሏት። ከምሬ ነው የምነግራችሁ። እነዚህ ልጆች ከታሰሩ ግዴታ ብራቸውን መልሰው ቢሆን የሆነ ነገር ያደርጓታል። ይገባችሁ አይደለ? ያለዛ ግን መጫወቻ ነው የምትሆን። የማንም መጫወቻ፣ የማንም ዘልዛላ፣ የማንም ሰካራም፣ የማንም አጫሽ መጫወቻ የምትሆን። ለምንድን ነው ከምር ለምንድን ነው እንደዛ የምታደርጉ?